ሰላም እንዴት ናችሁ? የሸገር ፊክስ ተማሪዎች ዛሬ ደግሞ በሁለተኛው ኮርስ ወይ ደግሞ በሁለተኛው ቪዲዮ ብቅ ብለናል። ዛሬ አንዳንድ መሰረታዊ ነገሮችን አይተን ከበቀደመው ክላስ ጋር የተያያዙት መሰረታዊ ነገሮችን አይተን ቀጥለን ወደ ፎሬክስ ትምህርቱ ዋናው ትምህርቱ እንገባለን ማለት ነው። ሶ ሁሌም ማስጠንቀቂያ እንደምሰጣችሁ ማለት እናንተ ሉዝ እንዳታረጉ ከማሰብ አንጻር አንዳንድ ማስጠንቀቂያዎችን አዘል የሚመስሉ መልእክቶችን አደርስላችኋለሁ። እንግዲህ አሁንም አንዳንድ ነገር ብዬ ቀጥታ ምን ማለት ነው ፎሬክስ ወደሚለው ትምህርት ገባለሁ ማለት ነው። እዚህ ጋር እንደ ማስጠንቀቂያ የምነግራችሁ ነገር ሪል መናያችን ወይ ደግሞ እውነተኛ ብር ትክክለኛ ብር ኢንቨስት ከማድረጋችሁ በፊት ማወቅ ያለባችሁ ነገሮች አሉ። በመጀመሪያ ደረጃ ምን ፔር ነው ወይ ደግሞ ምን ፕሮዳክት ነው ትሬድ የምታደርጉት ማለት ነው። አሁን በተለምዶ ፎሬክስ እንለዋለን እንጂ ፎሬክስ የብር ከረንሲዎችን ያጠቃለለ ነው። ኢንዲሲስ የምንላቸው አሉ ወይ ደግሞ ፊውቸር የምንላቸው ነገሮች አሉ። ሜታልስ የምንላቸው ነገሮች አሉ። አብዛኞቹ ጎልድን ነው ትሬድ የማደርገው ይላል። ጎልድ ማለት ፎሬክስ ማለት አይደለም። ጎልድ ማለት ሜታል የሚል ሳብታይትል ውስጥ ነው የሚገባው ማለት ነው። ምንድን ነው ትሬድ ማድረግ ያለባችሁ? እንደ ጀማሪ ደግሞ እኔ መንገድ ምሰጣችሁ ማሳያችሁ ይሆናል ማለት ነው። እነ ጎልድ የመሳሰሉ ፔሮች ለጀማሪ አይሆኑም። እኔም ፐርሰናሊ አልመክራቸውም ማለት ነው። ከፎሬን ኤክስቼንጅ ወይ ደግሞ ከፎሬክስ ትጀምራላችሁ ማለት ነው። ምክንያቱም አሁን ማስተምራችሁ ትምህርት ወይ ደግሞ ስትራቴጂ ሞስትሊ እንደ ጀማሪ አንደርስታንድ የምታደርጉበት ስለሆነ ማለት ነው። ማብዛትም የለባችሁም ትሬድ የምታደርጉት ፔር ማለት ነው። አንዱ ፔር ትመርጡና ፔር ምን ማለት እንደሆነ አሁን እናያለን። አንዱን ፔር ወይ ደግሞ አንዱን ከረንሲ ለምሳሌ ዩኤስዲ ጄፒዋይ ወይ ደግሞ ኤክስኤዩ ዩኤስዲ ኤክስኤዩ ማለት ላይክ በአህጽሮተ ቃል የተጻፈ ሲሆን ጎልድ ማለት ነው። ኤክስኤዩ ዩኤስዲ ላይ ኤክስኤዩን ወይ ደግሞ ጎልድን በዩኤስዲ ወይ ደግሞ ዩናይትድ ስቴትስ ኦፍ ዶላር ዩናይትድ ስቴትስ ኦፍ አሜሪካ ዶላር በሱ መገበያየት ማለት ነው። አሁን ቀጣይ ማሳያችሁ ነገሮች ላይ ማሳያችሁ ይሆናል ማለት ነው። ፕራክቲስ ዊዝ ዴሞ አካውንትስ በዴሞ አካውንት ፕራክቲስ ማድረግ ትፈልጉ ይሆናል። ያው መሞከር ትፈልጉ ይሆናል። በሪል መናያችሁ ሳይሆን ፕራክቲስ ማድረግ ያለባችሁ ባላችሁ የዴሞ አካውንት ነው ማለት ነው። የዴሞ አካውንት እንዴት እንደሚከፈት ሴታፕ አደራረጉን በቪዲዮ ታግዤ ማሳያችሁ ይሆናል ማለት ነው። ቢልድ ኤ ፐርሰናላይዝድ ሪስክ ማኔጅመንት ፕላን ይላል። ይህ ስንል ሪስክ ማኔጅመንት ፕላናችሁ ማውጣት አለባችሁ። እኔ የምጠቀመው ሪስክ ማኔጅመንት አንተ ጋር አይሰራም። ምክንያቱ እኔ የምገባው ትሬድ እኔ የምገባው ሎት ሳይዝ ከአንተ ጋር ላይ ይመጣጠን ይችላል። ሸጋ ወይ ደግሞ ሳሚ $1,000 ስቶፕ ሎስ ወይ ደግሞ ከ1,000 በላይ አሌክሰር ካለ አንተም አሌክሰር ብላ $1,000 ኢንቨስት ታደርጋለህ። እኔ ሜቢ እኮ የ100,000 አካውንት ፈንድድ አካውንት እኮ ሊኖረኝ ይችላል ወይ ደግሞ ላይቭ አካውንት ሊኖረኝ ይችላል። እንደየአቅማችን የየራሳችን የሆነ ሪስክ ማኔጅመንት ሊኖረን ይገባል ማለት ነው። እኔ ከአንድ ሎት ሳይዝ በላይ አልገባም ካልኩ አንተም ከሱ እኩል አንድ ሎት ሳይዝ በላይ አልገባም አትልም። ምክንያቱም እኔ ይሄን አንድ ሎት ሳይዝ ስጠቀም ማጣው ብር ሜቢ አንተ ላይቭ አካውንት ወይ ደግሞ ፈንድድ አካውንት ሊሆን ይችላል ማለት ነው። እኩል አይደለም ለማለት ያክል ነው። የየራሳችሁን ሪስክ ማኔጅመንት ፕላን ማውጣት አለባችሁ ማለት ነው። አሁን ቀጥታ ወደ ኢንትሮዳክሽኑ ልግባ። ኢንትሮዳክሽን ቱ ፎሬክስ ማርኬት። ፎሬክስ ምን ማለት ነው? ቀጥታ ትርጉሙ ፎሬን ኤክስቼንጅ ማለት ነው። አንድ ከረንሲ ከሌላ ከረንሲ ጋር ማሻሻጥ ማለት ነው። አንዱን ተጠቅመ አንዱን አሁን ፎር ኢንስተንስ እኛ ሀገር ብላክ ማርኬት የምንለው $1 ወይ $50 ምናምን ኑሯችሁ ሂዳችሁ ብላክ ማርኬት ሜክሲኮ አካባቢ አዶን ነው ሳምዌር ሂዳችሁ ዶላሩን ኤክስቼንጅ ታደረጉታላችሁ በብላክ አመነዛረው እንደሚባለው ማለት ዚስ በኦንላይን ሲሆን ደግሞ ፎሬክስ ይሆናል ማለት ነው። መንግስት በሚያውቀው ኢንስቲትዩሽኖች በሚያውቁት እናንተ ደግሞ አዘር ከረንሲዎችን ታገባይ ያላችሁ ማለት ነው። አሁን ለምሳሌ ኤክስዩኤስዲ ወይ ደግሞ ጎልድ ላይ ሜታል ነው ፎሬክስ አይደለም። ይሄ አንዱን ፎሬክስ ልጥቀስላችሁ። ዩሮ ዩኤስዲ በዩሮ ማለት የዩሮፒያን ዩኒየን ከረንሲያቸው ነው። ዩኤስዲ ማለት ደግሞ የአሜሪካ ዶላር ማለት ነው።
ዩሮ ዩኤስዲ ላይ ዩኤስዲ ያላችሁ ይጨምራል ወይስ ይቀንሳል? ሎንግ ኦር ሾርት ፖዚሽን ልግባ? ይህ ማለት ነው። ወደ እኛ ሀገር ላምጣላችሁና ዶላር አላችሁ። ያንን ዶላር ትይዙታላችሁ። ብር ይረክሳል ብላችሁ የምታስቡ ከሆነ ዶላር ይዛችሁ ትጠብቃላችሁ። ዶላር ይረክሳል ካላችሁ ደግሞ ውድ ሳለ ትሸጡታላችሁ። ይህ ማለት ነው ፎሬክስ። ግሎባል ማርኬት ፕሌስ ነው። ይሄ ዓለም አቀፋዊ ነው። ናሽናል ከረንሲዎችን ራን ያደርጋል። የሀገራትን ከረንሲ ራን ያደርጋል። ግን ሜጀር የምንላቸው ከረንሲዎች አሉ። ዓለማችን ላይ ተጽዕኖ ፈጣሪ የምንላቸው ከረንሲዎች አሉ። እነሱን ራን የሚያደርገው እነሱ ጋር ደግሞ እኛ ትሬድ እናደርጋለን። አሁን ወደ ትሬዲንግ ሀወርስ እንገባለን። ትሬዲንግ በቀን 24 ሰዓት 5 ቀናት ትሬድ ማድረግ እንችላለን። ከንትን ውጭ ማለት ከቢትኮይን 7 ቀናት ትሬድ ማድረግ እንችላለን። አንለስ አዘርዋይስ ፎሬክስ ማርኬቶችም ሊሆን ይችላል፣ ሜታልስ ሊሆን ይችላል፣ ኦር አዘርስም ሊኖሩ ይችላሉ። እኔ ከነዛ ውጭ ትሬድ ስለማላረግ ነው። ፊውቸርስ ኢንዲስስ ትሬድ አድርጌ አላቅም። እኔ ከፎሬክስ እና ከሜታል ውጭ ትሬድ አድርጌ ስለማላቅ ነው። እነዚህ በሳምንት 5 ቀን ማለትም ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ትሬድ ማድረግ ትችላላችሁ። 24 ሰዓት ትሬድ ማድረግ ትችላላችሁ ማለት ነው። ከፈለክ ለሊት 9 ሰዓት ትሬድ ማድረግ ትችላለህ። የፈለግከው ሰዓት ላይ ትሬድ ማድረግ ትችላለህ። ነገር ግን እኛ ትሬድ የምናደርጋቸው ሴሽኖች አሉ፣ ወቅት አለ፣ ሰዓት አለ፣ ሬንጅ አለ። እነዛ ማን ናቸው ነው? እነዛ ሴሽኖች እንደ ሜጀር ግሎባል አርገን እንትን ስናደርጋቸው ሜጀር ስንላቸው ኤሽያን ሴሽን የምንለው አለ፣ ለንደን ሴሽን የምንለው አለ፣ ኒውዮርክ ሴሽን የምንለው አለ። ይህ ምን ማለት ነው? ኤሽያን ሴሽን ማለት ኤሲያ ሀገራት። አሁን ለምሳሌ አንዱን የኤሲያ ሀገር ንገረኝ። JPY ወይ ደግሞ ጃፓኒስ የን። ከጃፓኒስ የን ጋር የተያያዘ ከረንሲ ለምሳሌ ዩኤስዲ JPY ጃፓኒዝ ዩናይትድ ስቴትስ ዶላር ቨርሰስ ጃፓኒዝ የን ከሆነ ኤሲያ ሴሽን ላይ ትሬድ ማድረግ ይኖርብሃል ማለት ነው። ፕላስ ኒውዮርክ ሴሽን ላይ ትሬድ ማድረግ ትችላለህ። ምክንያቱም ኤሲያን ሴሽን ማለት የኤሲያ አህጉር ያሉ ከረንሲዎችን ትሬድ የምናደርግበት ሰዓት ነው። ፕላስ ደግሞ ኤሲያን ሴሽን ደግሞ ባህሪ ያለው ያንን ባህሪያ ትነግራቸዋለሁ። ሁለተኛ ደግሞ ለንደን ሴሽን የምንለዋለን። ለንደን ሴሽን ማለት የአውሮፓ ሀገራት ከረንሲ ራን የሚያደርጉበት ለምሳሌ ዩሮ፣ ለምሳሌ GBP ግሬት ምን ነበር የሚባለው ግሬት ብሪቴን ፓውንድ እነሱ ሜጀር የሆኑ ከረንሲዎችን ራን ያደርጋሉ ወይ ደግሞ ቮላታይል ይሆናሉ ወይ ደግሞ በጣም እንቅስቃሴ ይኖራል ማለት ነው። ሶ ኢሮፒያን ሀገራት ላይ ያሉ ከረንሲዎች በለንደን ሴሽን ወይ ደግሞ ክፍለ ጊዜ ማለት ነው። አሁን በሰዓት ይከፈላል። አሁን ወደኛ ሀገር ስንቀይረው ነግራቸዋለሁ። ሰዓት ከዚህ ሰዓት እስከዚህ ሰዓት፣ ከዚህ ሰዓት እስከዚህ ሰዓት፣ ከዚህ ሰዓት እስከዚህ ሰዓት ይላል። ሶ እነዚህ ሶስቱ ሴሽኖች ሰዓት አላቸው፣ ይለያያል እነዛ ሰዓቶች። ሶስተኛ ደግሞ ኒውዮርክ ሴሽን ነው። ኒውዮርክ ደግሞ ከአሜሪካ ሞስትሊ ዩኤስዲ ነው። ዩኤስዲ ማለት ዶላር ማለት ነው፣ የአሜሪካን ዶላር ማለት ነው። ፕላስ ኢንዲስሶች የምንላቸው አለ፣ ፊውቸሮች የምንላቸው ናስ ዩኤስ 100 ኤስኤንዲፒ ምናምን የሚባሉ ሴሽኖች አሉ። እነሱን ማነው አሉ ፔሮች። እነሱን ትሬድ ማድረግ የሚፈልግ ካለ እነሱን ትሬድ ማድረግ ይችላል ማለት ነው። ሶ ኢንጀነራል እነዚህ ይባላሉ ለማለት ያክል ነው። ሶ ትሬዲንግ ሀወሮች ማለት ሶ እኛ እንደኛ ስትራቴጂ አሁን ዲፕ ስንገባ እነግራቸዋለሁ። ከለንደን እና ከኒውዮርክ ውጭ ሌሎቹን አንጠቀምም፣ ምክንያቱም ቮላታይል አይደለም። ኤሲያን ሴሽን አብዛኛው ኮንሶሊዴሽን ይበዛዋል። ኮንሶሊዴሽን ማለት ምን ማለት ነው? ላይክ ሳይድ ዌይ ማለት ወደ ላይ ወደ ታች ወይ ወደ ላይ አይወጣ ወይ ወደ ታች አይወርድ። ምክንያቱም የምናተርፈው በጣም ሲጨምር ነው ወይ በጣም ሲረክስ ነው። ከዛ ውጭ ግን ቀስ ያለ ላይክ የመሬት መንቀጥቀጥ ላይ ራዳሩ ሲያነበው ቀስ ያለ እንትን ከሆነ እኛ ምንም አይደለም። ላይክ ሊኩዊዲቲ እንሆናለን፣ ሊኩዊዲቲ ሆናል እንወጣለን ማለት ነው። ስቶፕ ሎሳችን ሀንት ይደረጋል። ከዛ በኋላ ራን ያደርጋል ማለት ነው። ራን የሚያደርገው ወይ ለንደን ሴሽን ላይ ወይ ኒውዮርክ ሴሽን ላይ ነው ማለት ነው። ሶ ይህንን ነው ትሬዲንግ ሀወር ስንል።
ሶስተኛው ማለት ኦፖርቹኒቲ ኦፍ ዘ ፎሬክስ ማርኬት ሃይ ሊኩዊዲቲ ያለው ማለት ነው። ከሌሎቹ አንጻር ስንል ሌሎች አሁን የገለጽኩላቸው ኢንደስስ የምንላቸው አሉ። ከነዛ አንጻር ሃይ ሊኩዊዲቲ ያለው ማለት ነው። ይህ ስንል ደግሞ አባ 7 ትሪሊየን ፐር ዴይ ትሬድ ይደረጋል ማለት ነው። ይታይ እንግዲህ 7 ትሪሊየን ማለት የአንተ $10 ተጨምራ በኢንስቲቱሽን ደረጃ በባንክ ደረጃ ወይ በሌሎች እንትኖች ደረጃ በሌሎች ተቋማት ደረጃ ትሬድ የሚደረገውን ጨምሮ ያንተም ትንሹ $10 ተጨምራ 7 ትሪሊየን ዶላር ይንቀሳቀሳል ማለት ነው። ወይ አንዱ ያተርፈዋል ወይ አንዱ ይከስሯል። አንተ ስከስር ላይክ ሰጠህ ዶላርህን ሌላው ሲያገኝ ያገኘ ዶላሩን ይሄኛው ተንቀሳቀሰ ይባላል። ይሄ ማርኬት ማለት ነው። ዛስ ወይ አምቶኪ ነበር ይህንን ነው የምላችሁ። ሃይ ሊኩዊዲቲ አለ፣ ሃይ እንቅስቃሴ አለ ማለት ነው። አሁን ለምሳሌ ከሾላ ገበያና ከመርካቶ ገበያ ሃይ እንቅስቃሴ ያለው የት ነው? ሱቅ የሚወደደው የት ነው? የንግድ ሁኔታው በጣም የሚንቀሳቀሰው በቃ አየር አለ የሚባለው የት ነው? ለእናንተ ትችዋለሁ ይህንን ጥያቄ። ዛትስ ዋይ ሃይ ሊኩዊዲቲ ያለው ማለት ሃይ እንቅስቃሴ ያለው ይህ ለማለት ያክል ነው። አክሰሳቢሊቲ የምንላቸዋለን 24/5 ነው። 24 ሰዓት 5 ቀናት ውስጥ ትሬድ ማድረግ እንችላለን። እንደ ልባችን ትሬድ ማድረግ እንችላለን። እንደ ልባችን ስንል ግን እኛ ከእቅዳችን መውጣት የለብንም። እንደ ፍላጎታችን ዘለን መግባት ሳይሆን እኛ ሰዓት አለን፣ እኛ ጊዜ አለን። በትክክል አላማችን ማሳካት ያለብን መንገዶች ተከትለን ትሬድ እናደርጋለን ማለት ነው። ይህንን ለማለት ያክል ነው። አፎርዳቢሊቲ ይህ ማለት አቢሊቲ ቱ ስታርት ዊዝ ስማለር ካፒታል ዩዚንግ ሊቨሬጅ ማለት ሊቨሬጅ ምን ማለት ነው? ቀጣይ እመጣበታለን። ሊቨሬጅ ዋን ቱ አንሊሚትድ የሚሰጥ ሊቨሬጅ አለ። ወር ደግሞ ዋን ቱ አሁን ለምሳሌ $5 ቢኖርክ ዋናው $5 እንኳን ሞስትሊ ትሬድ ብዙም አይመከርም ላይክ እንደ መነሻ ካፒታል ማለት ነው። አሁን ለምሳሌ $100 እንበለው ያንን $100 ሊቨሬጅ ይሰጥሃል ብሮከር ወይ ደግሞ ትሬድ የሚያስደርግህ አካል ማለት ነው። ይህን ስንል ያቺ $100 ዋን ቱ 1000 ሊሆን ይችላል። ወሩ ደግሞ ዋን ቱ አንሊሚትድ የሚባል አለ። ሎት ሳይዝ ስንሞላ ሎት ሳይዝ ማለት የምንሞላት መደብ እንዳልኳችሁ ማለት ነው። በቀደመው ሴሽናችን ላይ ወይ ደግሞ ኮርስ ላይ ቪዲዮ ላይ እንደነገርኩ መደብ ማለት ነው። ያችን $100 እንደ $1000 ይቆጠርናል። ነገር ግን 100 ከተበላን ተበላን፣ በዛው ልክ ነው። ተረዳችሁኝ? እንደዛ አድርጎ ላይክ ብድርም ማለት እንችላለን ወይ ደግሞ ማባዛት ሊባል ይችላል ማለት ነው። ያችን $100 እንደ $1000 ትጠቀምባታል። ግን ስከስር ደግሞ ያቺ $100 ነው የምከስረው እንጂ የተረፈው $900 አከስርም ማለት ነው። ይህ ሲባል ሎት ሳይዝን ከፍ እንዲል መደብህ እንዲጨምር ነው ማለት ነው። የምትመድበው ብር እንዲጨምር ነው ማለት ነው። አንተ ያለህ $100 አይ እኔ አሁን በአካውንቴ ሎት ሳይዝ እኔ እንደዛ ትሬድ ማድረግ አልፈልግም፣ ብር ያንስ የምበላው ብር ያንሳል ካልክ ላይክ ሃይ ሪስክ መውሰድ ከፈለክ ምን ታደርጋለህ ማለት ነው? ያንን ሊቨሬጅ ብሮከር የሚሰጥህን ሊቨሬጅ ተጠቅመህ ሃየር ወይ ደግሞ ትልቅ የሆነ መደብ ወይ ደግሞ ሎት ሳይዝ ትከፍታለህ። ስትበላም በዛው ልክ ነው፣ ስትበላም በዛው ልክ ነው። ስትበላ ግን ያቺ $100 ላይክ 2 ፒፕስ 3 ፒፕስ እንደወረደ ወይ ደግሞ ወደ ላይ እንደወጣ ስቶፕ ሎስ ሃንት ይሆናል፣ በዛው ይበራል ማለት ነው ብር። ይህንን ለማለት ያክል ነው። ፍሌክሲቢሊቲ ዩ ካን ትሬድ ኤኒዌር ዊዝን ዘ ኢንተርኔት ባለበት ቦታ ሁሉ የትም ትሬድ ማድረግ ትችላለህ ማለት ነው። ግን ኢንተርኔት መሰረታዊ ነገር ነው ማለት ነው። ዳይቨርስ ኦፖርቹኒቲስ ሜኒ ከረንሲ ፔርስ ኤንድ ሪሌትድ ኢንስትሩመንትስ ላይክ ሲኤፍዲ ሜታል ኢነርጂ ኢንዲስስ ማለት ነው። አሁን እንደገለጽኩላችሁ ነው። እንደየፍላጎት ትሬድ ማድረግ ትችላለህ። ከፈለክ ሜታልም ትሬድ ማድረግ ትችላለህ። ኤነርጂ ኢንዲስስ ምንም አይደረግ፣ አክሲዮን ትሬድ ይደረጋል። አሁን ሰርች ብታረጉት አሁን ፕራክቲስ ሴሽናችን ላይ ገብተን እናየዋለን። የፈለግከው ነገር ትሬድ ማድረግ ትችላለህ። ባለ ብዙ ምርጫ ነው፣ ባለ ብዙ አቅጣጫ ነው ማለት ነው። ይሄንን አሁንም እየገባንበት ነው ወደ ጥልቁ እያልን እንሄዳለን ማለት ነው። አሁን
ሪስክ ምንላቸዋል፣ አደጋ ምንላቸዋል። ሃይ ሪስክ ኦፍ ሎስ ነው። አሁን ሞስትሊ በጭፍን የሚገቡት በቃ ብር ቤት ሲሰራ ያሉ የሆነ ነገር ሲደረግ ያል ምን ያደርጋል ያለውን ብር እናንተ በ100ም 10ም ዶላር አትዩት፣ ከዛም በላይ ሪስክ የሚያደርግ ሰው ስላለ ማለት ነው። ስቲል ኢትዮጵያ ውስጥ ሆኖ መኪናውን ሽጦ ዶላር በእንትኑ እንዴት ዲፖዚት አደራረግ እንደምንችል አሳያቸዋለሁ። ያንን ሁሉ ነገር አድርጎ ይበላል እጥፍ አደርገዋለሁ ብር ብሎ ስለሚያስብ እንደዛ የሚያደርግም ሰው ስላለ ነው። እናንተ 10ም 20ም ዶላር ዲፖዚት አድርጋችሁ ሎስ ልታደርጉም ፕሮፊት ልትሰሩም ትችላላችሁ። ላይክ ግን አሁንም በአጽንኦት የምነግራችሁ ነገር ቢኖር ከዛም በላይ ዲፖዚት የሚያደርግ ሰው አለ። በጣም በትልቅ አማውንት የሚገባ ሰው አለ። 100 ሺዎች 200 ሺዎችን ኢንቨስት የሚያደርግ ሰው አለ ለማለት ያክል ነው። ፎሬክስ ትሬዲንግ ላይ በጣም ሃይ ሪስክ ኦፍ ሎስ አለ። አብዛኛው ሰው አተረፍኩ የሚል ሳይሆን ከሰርኩ የሚል ሰው ነው የምታገኙት። ይህን ስላችሁ ግን ያለምንም ስትራቴጂ ልክ ዘሎ እንደገባ ማለት ነው። አሁን አንድ ሰው ስለ ቤቲንግ ወይ ደግሞ አዘር ቁማር ምንም እውቀት ሳይኖረው ዝም ብሎ ገብቶ የሚነካካው ነገር አለ ወይ ደግሞ ህፃን ልጅ ኪቦርድ ላይ ቁጭ ስታደርገው ይነካካል ላይክ እንደዚህ ማለት ነው። ያለምንም እውቀት በጭፍን አንድም ነገር ሳያውቁ ገብቶ ትሬድ የሚያደርጉ ሰዎች አሉ ማለት ነው። ከነዚህ ሰዎች ደግሞ መጠንቀቅ አለብን ማለት ነው። ምክንያቱም እኛንም ወደዛ ስለሚወስዱን ማለት ነው። ላይክ እንደ ቁማር ይሆናል ማለት ነው። ነገር ግን ፎሬክስ በእቅድ ከተመራን፣ በስትራቴጂያችን ከተመራን፣ ሳይኮሎጂያችን አስተካክለንም ገስጸንም ከተመራን ከዚህ በላይ ስለምናተርፍበት ማለት ነው። ቁማር አይሆን። ነገር ግን ያለምንም እውቀት ያለምንም አንደርስታንዲንግ ዘለን ከገባን ሲወጣ ይወጣል ብለህ ባይ መክሰር፣ እንደዛ ከሆነ ከቁማር አይተናነስም ለማለት ያክል ነው። እና ሃይ ሪስክ ኦፍ ሎስ አለው። ለዚህ ነው ተማሩ፣ ተረጋጉ፣ ቀስ በሉ እምላችሁ ማለት ነው። ፖቴንሻል ፎር ኮምፕሊት ሎስ፣ ይሄ ማለት በቃ ያለህም እስከ ዜሮ ሊወስድብህ ይችላል። አሁን የሰው ልጆች በተፈጥሯችን በቀደም ቪዲዮ ላይ እንደነገርኳችሁ ስንበላ አሁን ሰፈርም አሁን ልጅ እያለን ብይ ስንጮህ ስንበላ ያለህ እስኪያልቅ ድረስ ማጮት አለብህ ስትበላ ማለት ነው። ወር ደግሞ የተበላው ሰው ደግሞ የተበላውን ለማስመለስ እስከ መጨረሻ ድረስ ይጫወታል ማለት ነው። ላይክ ፎሬክስም እንደዚህ ነው። $100 ጎደለብኝ ብሎ ያችን $100 ለመመለስ 200፣ ያችን 200 ለመመለስ 300፣ እንደዛ እያለ ዜሮ እስክትሆን ድረስ ማርኬቱ ያጫውታል ማለት። መጨረሻ ላይ ዜሮ ስትሆን አንተ ምንም ማድረግ አትችልም። ወይ ሌላ ፈንድ ለማግኘት ትሞክራለህ፣ ወይ ደግሞ ብሩን ኬትም ብለህ ታመጣዋለህ። እንደዛ ነገር ማርኬቱ እንደዛ ያደርግብሃል። መጨረሻ ላይ ሪያላይዝ ታደርጋለህ ለምንድን ነው እየተበላው ያለሁት ብለህ ወደ እንደዚህ አይነት ኮርሶች መጥተህ ደግሞ ኮርሱን ቴክ ማድረግ ትጀምራለህ ማለት ነው። ይህንን ነው እያልኩ ያለሁት። ማን ነው ፎሬክስ ወይ ደግሞ ትሬዲንግ ላይ ፓርቲሲፔት ወይ ደግሞ ተዋናይ የሆነው ማን ነው ትሬድ የሚያደርገው ነው? እኛ አሁን ሪቴል ትሬደሮች ነን ማለት ነው። አሁን የእኛ ማርኬት ላይ ኦልሞስት ምንም ማለት ትችላላችሁ አለን አስተዋጽኦ ማለት ነው። የአንተ $10 የሌላው 10,000 የሌላው 100,000 ምናምን ማርኬቱ ላይ ምንም ተጽዕኖ አይኖረው ማለት ነው። ተጽዕኖ የሚኖረው እነ ሴንትራል ባንክ፣ እነ ኮሜርሻል ኦር ደግሞ ኢንቨስትመንት ባንክ በጣም ትልልቅ ድርጅቶች አሉ። እነዛ ድርጅቶች ናቸው። እነዛ ድርጅቶች ምክንያቱም ያላቸው ማርኬቱ ላይ ያላቸው ድርሻ ምክንያቱ ትልቅ ነው ማለት ነው። ቮሊዩማችሁ ትልቅ ነው ማለት ነው። እነ ኮሜርሻል ኢንቨስትመንት ባንክ የምንላቸው አሁን እኛ ሀገርም ያው ሰነደ ንዋይ መዋዕለ ንዋይ ምናምን መገበያየት ምናምን ብለው ጀምረዋል። አዶን ነው ዲቴል ስለሱ እንትን አላረኩም፣ አልጠየኩም፣ አልተረዳሁም። ነገር ግን በውጭ ሀገር ደረጃ ወይ ደግሞ ውጭ ሀገር ያሉት እነዚህ አይነት ድርጅቶች ፎሬክስ ማርኬቱ ላይ ትልቁን ቮሊዩም ይኖራቸዋል ማለት ነው። ማርኬቱን የሚያንቀሳቀሱት እነሱ ናቸው ማለት ነው፣ እነ ሴንትራል ባንክ ማለት ነው። እና ሌሎችም ማለት ነው። ሄጅ ፈንድስ እና ኢንስቲቱሽናል ኢንቨስተርም ያው እንትናቸው ቫሊያችን ያንሳል እንጂ ያው የማንቀሳቀስ ትንሽ ተንደንስ አላቸው ማለት ነው በኢንስቲቱሽን ደረጃ። ፎሬክስ ብሮከሮች የምንላቸው ደግሞ አሁን አሳያቸዋል። ብሮከር ማለት ያው ፖዚሽን እንድንይዝ የሚረዳን አካል ነው ማለት ነው። ዳውንሎድ እንዴት አድርጋችሁ መጠቀም እንደምትችሉ ትሬድ እንድናደረግ የሚያደርገን ማለት ነው። ሪቴል ትሬደሮች ማለት ደግሞ እኛንን ማለት ነው። ማርኬት ማን ተዋናይ ማን ብለናል ማለት ነው። እንደ ሀሳብ
ጠቅለል አድርጌ ስነግራችሁ ዘሜን ቲንግ ወይ ደግሞ ዘሜን ትልቁ ትሬዲንግ ላይ አስተዋጽኦ ያለው ነገር ቢኖር ሴንትራል ባንክ ነው ማለት ነው። ሴንትራል ባንኩና ኮሜርሻል ኤንድ ኢንቨስትመንት ባንክስ ላይ ምክንያቱም እነሱ ናቸው ማርኬቱን አፕ ኤንድ ዳውን እንዲጭውት ማርኬቱን ትሬድ የሚያደርጉት ማለት ላይክ እንደ አይፒዲኤ ማለት ነው። ሶ አሁን ወደ ዲፕ እያልን ወደ ሪል ትምህርት እየሄድን ነው ማለት ነው። ሶ ከረንሲ ፔርና ፖዚሽኖችን አንደርስታንድ ማድረግ እንድንችል አሁን አጠር ያሉ ኦልሞስት ብዙ እንትን አይቆየንም። ከረንሲስ ምን ማለት ናቸው? ከረንሲ ማለት ላይክ ብር ኢዝ ከረንሲ፣ ዩሮ ኢዝ ከረንሲ፣ ዩናይትድ ስቴትስ ኦፍ ዶላር ከረንሲ ነው ማለት ነው። ላይክ ብር ማለት ላይክ የኢትዮጵያን ብር ነው፣ ስም ነው። ከረንሲ ማለት ትሬድ የምናደርጋቸው ማለት ነው። ላይክ ዩሮ ሊሆን ይችላል፣ ዩኤስዲ ሊሆን ይችላል። ኦር ዩ ካን ባይ ዋን ከረንሲ ዋይል ሳይመልታኒስሊ ሴሊንግ ዘ አዘር ማለት ነው። አንዱን ስንገዛ አንዱን ትሸጣለህ ማለት ነው። ተረዳችሁኝ? ሶ ከረንሲ ከተባልክ አሁን የጃፓን ከረንሲ ምንድን ነው? የን ነዋ፣ የጃፓን ብር ማለት ነው። ብር ግን ስም ነው። የኢትዮጵያን ብር ስም ነው። ኦልሞስት እኛ እንትናችን ላይ ጭንቅላታችን ላይ የተቀረጹ ምን ማለት ነው? ብር ከሆነ ላይክ የጃፓን ብር እንላለን። ብር እኮ ስም እኮ ነው። ኢትዮጵያን ብር ነው የሚለው። አሁን ሰርች ብታደረጉ ዋን ዩኤስዲ ስንት ኢትዮጵያን ብር ነው ብላችሁ ሰርች የምታደርጉ የሚያመጣላችሁም ይሄን ያክል ብር ነው ብሎ ነው የሚያመጣል። ሶ የጃፓን ከረንሲ ማን ነው ከተባልክ የን ነው። የኢሮፒያን ዩኒየን ከተባልክ ደግሞ ዩሮ ነው። የእንግሊዝ ከተባልክ ደግሞ ፓውንድ ነው ማለት ነው። ግሬት ጂቢፒን ማለት ነው። ሶ ከረንሲ ማለት ይሄ ማለት ነው። ቤዝ ከረንሲ እና ኮት ከረንሲ እዚህ ጋር አሳያቸዋለሁ። አሁን ለምሳሌ ኢሮ ዩኤስዲ ላይ አንድ ፔር ምረጥ ከተባልክ እናንተ መምረጥ ያለባችሁ አንድ ፔር ነው እና እንደ ጀማሪ ደግሞ ነገራችኋል የትኛውን ፔር መምረጥ እንዳለባችሁ። አሁን ዩሮ ዩኤስዲ ቤዝ ይባላል። ቤዝ ስንል ዩሮ ማለት ቤዝ ነው ማለት ነው። የመጀመሪያው ላይ የምናያቸው ዩኤስዲ ኮት ማለት ነው። ሶ አንድ ዩሮ ስንት ዩኤስዲ ነው? አሁን ከረንትሊ ስንት ነው? $1 ከምናምን ሊሆን ይችላል፣ አንድ ምናምን ሊሆን ይችላል። ላይክ እንደየ ኒውሱ እንደየ ሁኔታው ስለሚለያይ እንደየጊዜው ስለሚለያይ ማለት ነው። ሶ ዩሮን ተጠቅመን ዩኤስዲ መገበያየት ማለት ነው። ዩሮ ስንት ነው? ዩኤስዲ ስንት ነው? ኤክስቼንጅ ዩኤስዲ ላይ ደግሞ ጎልድ ዩኤስዲ ላይ አንድ ጎልድ ስንት ዩኤስዲ ነው? ከጎን ያስቀምጥላቸዋል ማለት ነው። ቻርቱ ላይ ስንገባ ማሳያቸው ይሆናል። እዚህ አካባቢ የሚያስቀምጥላቸው ይሆናል ማለት ነው። ላይክ እንደ ኤግዛምፕል ደግሞ እኔው ከተባለ በዚህ ማለት ነው። እዚህ ጋር አያችሁት ኤክስኤዩ ዩኤስዲ ይላል እዚህ ጋር ማለት ነው። ኤክስኤዩ ዩኤስዲ ይላል። ሶ ኤክስኤዩ ዩኤስዲ ላይ እዚህ ጋር ምን ያስቀምጥላቸዋል? ፕራይስ ያስቀምጥላቸዋል። አዘ ከረንሲ እንግባ። ኤንኤዝዲ ዩኤስዲ ይላል። ቤዝ ከረንሲው ማን ነው? ኒውዚላንድ ዶላር ነው። ኮቱ ደግሞ ዩኤስ ዶላር ነው ማለት ነው። ሶ አንድ ኒውዚላንድ ዶላር በዩኤስ ዶላር ሲመነዘር ስንት ይሆናል ማለት ነው? ከረንት ላይ ያለው ወደ 0.5 ይሆናል ማለት ነው። አዘርን ቀይር። ቢትኮይን 24/7 ነው። አሁን ቢትኮይን ከረንት ላይ ያለው ቫሊዩ በዩኤስዲ ስንት ነው? ወደ 110,000 አካባቢ ነው ያለው። ዩኤስዲ ሲኤችኤፍ $1 በስዊዝ ፍራንክ ስንት ነው? ወደ 0.7 አካባቢ እንደዛ ማለት ነው። ሶ ዛትስ ዋይ አምቶ ይሄን አባባትስ ማለት ነው። ቤዝ ከረንሲ እና ኮት ከረንሲ አንደርስታንድ አድርጋቸዋል ማለት ነው። ቢድ አስክ እና ስፕሪድ ሞስትሊ ዲፕ ባገቡበት ኖርማል ነው ማለት ነው። ቢድ ፕራይስ የምንለው ምን ማለት ነው? ዘ ብሮከራችን የሚሰጠን ማለት ነው። ሴል ስናረግ አንድ ከረንሲ ሴል ስናረግ የሚሰጠን ፕራይስ ነው ማለት ነው። አስክ ፕራይስ ደግሞ the price you must pay to the broker to buy the currency pair ማለት ነው። ባይ ፖዚሽን ስንገባ በአስክ ፕራይስ እንገባለን ማለት ነው። ሶ አስክ እና ቢድ ፕራይስ ያን ያክል ዲፕ ባገቡበትም ኖርማል ነው ማለት ነው። ስፕሪድ ምን ማለት ነው? ስፕሪድ ማለት the difference between bid and ask price ማለት ነው። አንዳንዴ ፖዚሽን ስትገቡ አሳያቸዋል። ፖዚሽን ስንገባ አሳያቸዋል። ያላችሁባት ቦታ ላይ ያላችሁባት $1
ለምሳሌ $1 100 ምናምን ብር ነው፣ 140 አካባቢ ነው። ሶ $1 100 ብር ሲገባ ግዛልኝ ብትለው ላይገዛልህ ይችላል ማለት ነው። ላይክ 99 ሲሆን ሊገዛልህ ይችላል። ምክንያቱም ስፕሪድ የሚባል ነገር አለ ማለት ነው። ስፕሪድ ማለት ልዩነት ይኖረዋል ማለት ነው። ያልከው ቦታ ላይ ላይገዛልህ ይችላል ማለት ነው። ሶ ያን ያክል አትጨነቁበት ማለት ነው ይሄንን። ምክንያቱም መለወጥ የማትችሉት ነገር ስለሆነ ማለት እናንተ ልታስተካክሉት የማትችሉት ነገር ስለሆነ ኦልሬዲ ይሄኛው የብሮከራችሁ ነገር ስለሆነ እንደ እውቀት ማወቃችሁ ጥሩ ነው። ነገር ግን የምንለውጠው የምናስተካክለው ነገር ስላልሆነ እንዘለዋለን ማለት ነው። ሶ ፖይንት አውት አድርጋችሁ እንድታልፉ የሚፈልገው ነገር ችኛዋ ናት ማለት ነው። ችኛዋ በብላክ ላርጋ አይ ቲንክ ሰኛ እችኛዋ እንድታዩ የምፈልገው ፒፕስ ማለት ነው። ፒፕስ ማለት አሁን ለምሳሌ ይሄኛው ማን ነገር ከፈቱ ይሄኛው ነው። አሁን ለምሳሌ ባይ ፖዚሽን ስንገባ አሁን ለምሳሌ ይሄኛው ማርኬት እየወረደ ነው እንበል። ሶ ይሄኛው ከዚህ በፊት ያለውን ነገር አናቅም፣ እኛ ከዚህ በፊት ያለውን ነገር አናቅም። ሶ እዚህ አካባቢ ሴል ማድረግ ፈለግኩ እንበል። እዚች ጋር ሴል አልኳት ማለት ነው። ሴል ስላት እዚህ ጋር ስቶፕ ሎስ ማለት ነው። ከዚህ በላይ አልክሰር እዚህ ጋር ሲደርስ ሽጥልኝ ማለት ነው። ሶ ይሄኛውን እዚህ ድረስ ያዝኩት እንበል። ሶ ይሄኛው አንድ ፖዚሽን ከፈትኩ ማለት ነው። አሁን እኛ ሴል ማለት በመሰረቱ ሴል እንደዚህ አይነት ፖዚሽን ስንገባ ምን ማለት ነው ነው። አሁን ለምሳሌ በአንድ ኤግዛምፕል ላስረዳችሁ። አይፎን አላችሁ እንበል። ሌሴ አይፎን 14 አላችሁ እንበል። ያንን አይፎን 14 ከኔ ተበደርክ፣ ስፔሲፊክ አድርጌ አሁን እናንተ ከኔ ተበደርክ፣ አንድ ሰው ከኔ ተበደረ ማለት ነው። ሶ ያንን አይፎን ምን ያደርጋል? አይፎን 13 ነው ውድ ሳለ ወይ ደግሞ 80 ሺህ ብር ሳለ ሸጠው። 80 ሺህ ብር ጋር አለ አይፎኑ ግን የለም። እኔስ አይፎኑን እፈልጋለሁ። ሶ ምን ያደርጋል? 80 ሺህ ብር ሳለ አይፎኑን ሸጠውና 50 ሺህ ብር ሲገባ አይፎኑን ገዛው። ሶ ስንት አተረፈ ማለት ነው? 30 ሺህ። ሶ የኔስ አይፎን 14 ተመለሰልኝ ማለት ነው። ይህ ማለት ነው ይሄኛው በቀላሉ ይህ ማለት ነው። ሶ ወደ ፒፕስ ስንገባ ደግሞ ኦልሞስት 8 ፒፕስ እዚህ ጋር ስቶፕ ሎሴን አስቀምጫለሁ ማለት ነው። እዚች ጋር ማለት ነው ባር ማለት ነው። ከዚህ እስከዚህ ያለው ሌንግዝ ማለት ነው 8 ፒፕስ ስቶፕ ሎስ አድርጌ ይሄኛውስ 63 ፒፕስ ምን አድርጌያለሁ? ቲፒ አስቀምጫለሁ ማለት ነው። እንዴት ሴታፕ እንደምታደርጉት እንትኑን አሳያቸዋለሁ። ወደ ጎልድን ኒድ አሁን ለምሳሌ ሪሰንት የወሰድኩት ይሄንን ትሬድ እኔ ስንት ፒፕስ ነው? 50 ፒፕስ ስቶፕ ሎስ አድርጌያለሁ። ፒፕስ አቆጣጠር ይለያያል። አሁን ልክላችኋለሁ ቪዲዮ ወይ ደግሞ ቪዲዮ ሰራበታለሁ። ፒፕስ አቆጣጠር ይለያያል እንደየ ከረንሲው ማለት ነው። አሁን ይህንን ካያችሁት ጎልድ አሁን የገባሁት እችኛዋን ፖዚሽን ያት 50 ፒፕስ ስቶፕ ሎስ አድርጌልሃለሁ። እዚህ ጋር 50 ፒፕስ ማለት ነው። እዚህ 65 ፒፕስ 654 ፒፕስ ማለት ነው። ይህ ስንል ምን ማለት ነው? አሁን ይሄኛው መደባችን እኔ የገባሁት ሎት ሳይዝ ፎር ኢንስተንስ አሁን አሳያቸዋለሁ ሎት ሳይዝ ምን ማለት እንደሆነ ቀጣዩ ስላይድ ላይ ማለት ነው። አሁን የገባሁት ሌትስ አሁን ለምሳሌ መደቡን ከፍም ዝቅም ላደርገው ይችላል። 0.01 ሎት ሳይዝ ከሆነ በ50 ፒፕስ $5 ከስራለሁ። ካገኘው $65 አገኛለሁ ማለት ነው። ኦኬ ቶት 0.1 ፒፕስ ሎት ሳይዝ ይሁን 0.1 ሎት ሳይዝ ይሁን ማለት 0.1 ሎት ሳይዝ ማለት ከከሰርኩ $50 ከስራለሁ። ካገኘው $654 አገኛለሁ። 1 ፒፕስ ሲሆን ከከሰርኩ 500 ካገኘው 6500 ምናምን አካባቢ ማለት ነው። ሶ መደቡ ይለያያል ማለት ነው። አሁን የምናስቀምጣት እዚች ጋር ያለችውን ፒፕስ መደቧ ትለያያለች። ሶ እንደ ፒፕስ 50 ፒፕስ ነው የምገባበት መደብ ግን ይለያያል ማለት ነው። ሎት ሳይዝ በተቀያየረ ቁጥር ማለት ነው። ሶ ይሄኛውን ነው ማለት ነው ፒፕስ ማለት ይሄ ማለት ነው። ቴኪንግ ኤ ፖዚሽን ማለት ነው። ፖዚሽን ቴክስ እና ሎንግ እና ሾርት ማለት ነው። ሎንግ ምን ማለት ነው? ሾርት ምን ማለት ነው? አሁን አስረዳችኋለሁ። አሁን ይሄኛው ሎንግ ነው የገባሁት። ጎልድ ረክሶ ሳለ ገዛው፣ ተወዶ ሳለ ሸጥኩ ማለት ነው። ማርኬቱ እንደገና ፕራይስ ተመለሰ ማለት ነው። እዚች ጋር ካስወጣኝ በኋላ ተመለሰ። ሶ ኢን ጀነራል ሎንግ ማለት ባይ ፖዚሽን ማለት ነው። ረክሶ ሳለ ትገዛለህ፣ ተወዶ ሳለ ትሸጣለህ ማለት ነው። ሶ ይህ ማለት ነው ሎንግ ፖዚሽን ወይ ደግሞ
ባይ ፖዚሽን ማለት ነው። ሴል ፖዚሽን የምንለው ደግሞ መሸጥ ማለት ነው፣ ወይ ደግሞ እችኛዋ ማለት ነው። እንዴት ይለያያሉ ምናና አዲስ ነገር ሊመስል ይችላል። አሁን አሳያቸዋለሁ ማለት ነው። እነዚህን ሳይኖች አያቸዋቸው እዚህ ላይ ያሉት። አሁን ይሄኛው የባይ ነው፣ ይሄኛው የሴል ነው ማለት ነው። እዚችኛዋን ካያቸዋት እኔ እዚች ጋር ኦልሞስት ጎልድ ውድ ሳለ ገዛው፣ ማን ነው ርካሽ ሳለ ገዛው፣ ውድ ሳለ ሸጥኩ ማለት ነው። እዚች ጋስ አሁን ባሳየዋችሁ ኤግዛምፕል መሰረት በአይፎኑ መሰረት በዚህ መሰረት እገባለሁ ማለት ነው። ሴል ፖዚሽን እገባለሁ ማለት ነው። አሁን የነገርኳችሁ የአይፎኑ ታሪክ እዚች ጋር ሴል ላይ ይደገማል ማለት ነው። ጎልዱን በብድር ተቀብዬ ውድ ሳለ ሽጬ ረክሶ ሳለ ገዝቼ ለባለቤቱ መለስኩለት። ይህ ማለት ነው ሎንግና ሾርት ማለት ነው። ይሄ የተገለበጠ ይመስላችኋል፣ የተገልብጦ ይመስላችኋል። ነገር ግን ይለያያል። አሁን ይሄኛው ሎንግ ነው እያያችሁት፣ ሎንግ ፖዚሽን ይላል። ይሄኛው ሾርት ፖዚሽን ይላል። ይለያያል ማለት ነው። ሎንግና ሾርት ይህ ማለት ነው። እሺ ፖዚሽን ሳይዝ፣ ሎት ሳይዝ ማለት ነው። አሁን ፖዚሽን ሳይዝ እዚህ ጋር ስናየው ስታንዳርድ ሎት፣ ሚኒ ሎት እና ማይክሮ ሎት የምንለው አለ። አሁን ይሄኛው ገብቻ ያሳያችኋለሁ። ላይቭ ትሬድ ስናደርግ የነዚህን ተጽዕኖ አሁንም ማስረድቻችኋለሁ። አሁን ከዚህ በፊት ባስረዳኋቸው አሁን ለምሳሌ እዚሁ ሳስረዳችሁ ሎት ሳይዝ ተጽዕኖ ማለት ነው። አሁን ይሄኛውን ትሬድ ገባ ነው እንበል፣ እዚች ጋር ገባኋት እንበል። ስቶፕ ሎሴ ወይ ደግሞ ከዚህ በላይ አልክሰር ስል ስንት ፒፕስ አረኩት? ኦልሞስት 127ን ለኤግዛምፕል እንዲመችን ኦልሞስት ወደ 100 ላምጣው። ኦኬ 100 ፒፕስ ሆነ ማለት ነው። 100 ፒፕስ ሲሆን አሁን ይህንን የምታዩት ትሬድ የመጀመሪያው ሎት ሳይዝ ወይ ደግሞ እዚህ ጋር ሚኒ ማይክሮሎት ላይ ስገባ ብገባው በማይክሮሎት ወይ ደግሞ 0.01 መደቡ ነው ማለት የመደብ መተለቅና ባለ 100 ባለ 1000 ባለ 10000 እንደሚባለው ማለት ነው። እኔ በማይክሮ ስገባ ይሄኛውን ስንት ማለት ነው 100 ፒፕስ አለኝ። 100 ፒፕስ ማለት ከዚህ እስከዚህ ያለው ርቀት ነው ማለት ነው። እዚህ ጋር የታለ ዋን ይሄንን አያችሁት? ከዚች እስከዚች ያለችውን ርቀት ፒፕስ እንላቸዋለን። ሜጀር ስናደርግ ሲሆን መለኪያ ያለን እንዲንለካለን ማለት ነው። ስንለካ ይኸው ኦልሞስት 100 ፒፕስ ልዩነት አለው እንላለን ማለት እንዲለክተን። ግን ፒፕስ አቆጣጠር እንደየፔሩ ይለያያል ማለት ነው። ከዚህኛው እስከዚህኛው 100 ፒፕስ ስቶፕ ሎስ አለኝ። 100 ፒፕስ ስቶፕ ሎስ ደግሞ በማይክሮሎት ስገባው ወይ ደግሞ 0.01 ስገባው ይሄኛው ከከሰርኩ 10 ዶላር እከስራለሁ። ከከሰርኩ ማለት ነው $10 እከስራለሁ። ካገኘሁ ግን ስንት ማለት ነው? ኦልሞስት 524 ፒፕስ ነው። $52 አገኛለሁ ማለት ነው። 10 ከስረህ ኦልሞስት ወደ 52 ማግኘት ማለት ነው። ሁለተኛው ሚኒ ሎት ስንለው 0.1 ማለት ነው። ይህ ስንል ደግሞ ከዛኛው 1 መጨመር ማለት ነው። የምናገኘው የምንከስረው ላይ ማለት ነው። ከከሰርኩ ስንት 100 ፒፕስ ነው። ከከሰርኩ 100 ነው። ካገኘው ስንት ነው? ከከሰርኩ 100 ነው። ካገኘው 524 አገኛለሁ ማለት ነው። የቀረው ደግሞ ስታንዳርድ ማለት ደግሞ ዋን ማለት ነው። ዋን ሲሆን 1 መጨመር ነው። ከከሰርኩ 1000 ነው። ካገኘው $5243 አገኛለሁ ማለት ነው። ይሄኛው ደግሞ አሁን አስረድቻችኋለሁ። አሁንም ደግሜዋለሁ። ቪዲዮን መልሳችሁ አዳምጡት ማለት ነው። ፒፕ ቫሊዩ ደግሞ ይኸው ዩኤስዲ ላይ አሁን እንዳስረዷችሁ ማለት ነው። ይሄኛው አሁን ያስረዷችሁ ነገር ነው። ምንም እንትን የለውም ማለት ነው። የአንዷ ፒፕስ ዋጋ ማለት ነው። የአንዷ ፒፕስ ዋጋ ስንት ናት ማለት ነው። ማይክሮ ሲሆን አንድ ፒፕስ ሙቭ ሲያደርግ 0.1 ሳንቲም ይቆጥራል ማለት ነው። 10 ሲሆን 1 ሆነ ማለት ነው። 100 ሲሆን 10 ሆነ ማለት ነው። አሁን ያስረዷችሁ ወደ ጽሁፍ ተቀይሮ ነው ማለት ነው። አንድ ፒፕስ ነበረ። አንድ ፒፕስ ስንት ቫልዩ አላት በማይክሮ? ማይክሮ ማለት 0.01 ማለት ነው። ያቺ 0.01 አንድ ፒፕስ ሙቭ ሲያደርግ ስንት ሆነ? አንድ ፒፕስ ሙቭ ሲያደርግ 0.1 ሳንቲም ነው። 10 ሲሆን $1 ይሆናል። 100 ሲሆን
$10 ይሆናል ማለት ነው። እሴ ማስትሩ ይሄኛው ማለት ነው። እዚህ ላይም ስላስረዳኋችሁ ፒፕስ ቫሊዩ ይህን ይመስላል ማለት ነው። ሊቨሬጅ እና ማርጂን ኦልሞስት አስረድቻችኋለሁ። ብዙም እንትን የሚያደርግ አይደለም ማለት ነው። ሊቨሬጅ አሁን አስረድቻችኋለሁ። ማርጂን ምን ማለት ነው? ዘ አማውንት ኦፍ ዩር ኦን ካፒታል ሪኳየርድ ቱ ኦፕን ኤንድ ሆልድ ሊቨሬጅድ ፖዚሽን ማለት ነው። ሶ ማርጂን ማለት ያላችሁ ብር ማለት ነው። ስንት ማርጂን አላችሁ? ከረንት ያለው ብራችሁ፣ ዲፖዚታችሁ፣ ካፒታላችሁ ሊቨሬጅ ተጨምሮበት ስንት ነው ማለት ነው። ይህ ነው ማርጂን ማለት። ኢኩዊቲ ደግሞ ጀስት ብሩ ነው ማለት ነው። ዘ ባላንስ ፕላስ ማይነስ ኦንጎይንግ ኦር ደግሞ አንክሎዝድ ፖዚሽን ማለት $100 ነበረ ፖዚሽን ከፈትክበት $50 ፕሮፊት ላይ ነህ ወይ ደግሞ እያገኘህ ነው። ሶ ምን ይሆናል ማለት ነው? ኢኩዊቲ ስንት ይሆናል ማለት ነው? 150 ይሆናል ማለት ነው። ስከስርም በዛው ልክ ነው። አሁንም ማስራጃቸው ማለት ነው። ባላንሱ ይሄኛው ስንት ነው? $103,000 ነው እና 103,509 ማለት ነው። አንዱ ፈንድድ አካውንቴ ነው ይሄ። ኢኩዊቲ ስንት ነው? ከዚህ በታች ትሬድ ነበረ። ኦልሞስት ትሬዱ ከተዘጋ በኋላ ነው ይሄኛው 103,000 ዘሴም አስትሩ ዘ ባላንስ ማለት። ፍሪ ማርጂንም እንደዚህ ማለት ነው። ትሬድ ማድረግ የምችለው ቮሊዩም ይሄኛው ነው ማለት ነው። ኦኬ ከረንሲ ፔር ካታጎሪ አሁን እዚህ ጋር ማስረዳችሁ ኦልሞስት ተግባር ላይ ገብተን ስለማስረዳችሁ ብዙም ኤምፋሳይዝ አላረግበትም። እኛው ሜይንሊ እንትን የምናደርገው ሜጀር ከረንሲስ ላይ ነው ማለት ነው። ሜጀር ከረንሲ እነማን ናቸው ማለት ነው? ተጽዕኖ ፈጣሪ ማለት ነው። ዘ ፈርስት ዋን ኢዝ ዩናይትድ ስቴትስ ኦፍ ዶላር ማለት ነው። የአሜሪካ ዶላር ነው ተጽዕኖ የሚፈጥረው። ሁለተኛ ዩሮ፣ ሶስተኛ ጂቢፒ እያልን እንቀጥላለን ማለት ነው። እንደ ተጽዕኖ ፈጣሪነታቸው ማለት ነው። ኦኬ ሶ ሜጀር ከረንሲ የምንላቸው ዶላርን የያዙ ያቀፉ ናቸው ማለት ነው። ዶላርን ያቀፈ ከረንሲ ፕላስ ደግሞ አሁን ነባራዊ አሁን ባለው የትሬዲንግ ሁኔታ ወይ ደግሞ ኢንቫይሮንመንት የትሬዲንግ ኢንቫይሮንመንት ተጨምሮበት አሁን ለምሳሌ ዩሮ እና ዩኤስዲ እነሱ ኮላብ ሲያደርጉ ጭራሽ በጣም ቮላታይል የሆነ ማርኬት ይሆናል ማለት ነው። ተረዳኝ። ሶ ዩኤስዲን ያቀፈ ፔር ከሆነ ሜጀር ይባላል። ማይነር የሚባሉ ደግሞ ላይክ ዩኤስዲን ያልጨመሩ እነ ዩሮ ጂቢፒ ምናምን ራስ በራስ ሲሆኑ ያን ያክል ሙቭመንት አይኖራቸው ማለት ነው። ኤግዞቲክ የምንላቸው ጨርሳችሁ ተውት። ጭራሽ በጣም የወረዱ ሀገራት የሆኑ ማለት ያን ያክል ተጽዕኖ የማይፈጥሩ ማርኬቱ የሆኑ ሀገራት ራን የሚያደርጓቸው ትሬዶች ናቸው ማለት ነው። አሁን ግሎባል ትሬዲንግ እና ታይም ሴሽን አሁን እንዳስረዷችሁ ነው ማለት ነው። ኤሲያን ሴሽን፣ ለንደን ሴሽን፣ ዩኤስ ወይ ደግሞ ኒውዮርክ ሴሽን የምንለው አለ። ይህ ማለት ምን ማለት ነው? አሁን አስረድቻችኋለሁ። ኦኬ ሪስክ ማኔጅመንት ኦርደርስ የምንላቸው ስቶፕ ሎስ ምን ማለት ነው? ቴክ ፕሮፊት እና ትሬሊንግ ስቶፕ ሎስ ማለት ነው። ኦኬ ይሄኛውን ላሳያችሁ። ስቶፕ ሎስ ምን ማለት ነው? ከዚህ በላይ አልክሰር ማለት ነው። በባይ ፖዚሽን ወይ ደግሞ ሎንግ ፖዚሽን ላሳያችሁ። ይሄኛውን አሁን የገባሁት ፖዚሽን 50 ፒፕስ ስቶፕ ሎስ አረግ ያለው ብያቸዋል። የ50 ፒፕስ ስቶፕ ሎስ እኔ አሁን ለምሳሌ በማይክሮ ሎት ገብቸዋለሁ ወይ ደግሞ 0.01 ሎት ገብቸዋለሁ ብላችሁ ለምሳሌ $5 አጣለሁ ማለት ነው። ሶ ይሄኛው ማርኬት እግዚአብሔር ይስጥ ወደ ላይ ነው የወጣው፣ በቀጥታ ነው የወጣው። ነገር ግን ወደ ላይ ወደ ታች ምናምን የሚመላለስ ነገር ቢሆን ከዚህ በላይ አልክሰር። $5 በላይ መክሰር የለብኝም፣ ምክንያቱ ከዛ በላይ አቅም የለኝም። መክሰር አልፈልግም $5 በላይ። ሶ ልክ $5 እንደከሰርኩ ትሬዱ ይዘጋል ማለት ነው። ወደ ላይ ሲሆን ቴክ ፕሮፊት ሲሆንስ $65 ይሆናል ቴክ ፕሮፊቴ ማለት ነው። ሶ ይህ $65 ደግሞ ምን ማለት ነው? ካገኘው በቃ እኔ $65 ካገኘው በቂ ነው። ከዛ በላይ አልፈልግም ማለት ነው ቴክ ፕሮፊት። ሶ ይሄኛውን ተረዳ ነው ማለት ነው። ዘሴም አስትሩ በሴል ፖዚሽንም ላይ እንደዛ ማለት ነው። አሁን ይሄኛው 100 ፒፕስ ነው ስቶፕ ሎሴ። በማይክሮ ሎት ብገባው $10 በላይ አልክሰር በቃኝ ማለት ነው። ቴክ ፕሮፊትም $52 በላይ አልፈልግም በቃኝ ማለት ነው። ትሬሊንግ ስቶፕ ሎስ ማለት ፈንድድ አካውንት ስትገዙ ነው ማለት ይከተላችኋል ማለት ነው። ላይክ ይሄኛው ፈንድድ አካውንት ስትገዙ ያኔ በደንብ እንትን አረጋችኋለሁ፣ ጋይድ አረጋችኋለሁ ማለት ይከተላችኋል ስቶፕ ሎሳችሁ ማለት ነው። ግን ይህን እንዴት ነው አቮይድ ማድረግ የምንችለው? የምንገዛቸው ፈንድድ አካውንቶች ለምሳሌ ኢንስታንት የሆነ ፈንዲንግ ምናምን አሉ። በጣም በርካሽ የምንገዛቸው
ፈንድ አካውንቶች ከሆኑ እንደዛ ትሬሊንግ የሆነ ስቶፕ ሎስ ይኖራቸዋል ማለት ዳይናሚክ ስቶፕ ሎስ ዛት አውቶማቲካሊ ሙቭስ አዝ ዘ ፕራይስ ሙቭስ ኢን ዮር ፌቨር ማለት ነው። ይሄኛውን እርሱት፣ አያስፈልገንም። ፈንድም ስገዙ ምን ያክል ይርከስ ትሬሊንግ ስቶፕ ሎስ ያለው ፈንድድ እንትን አታርጉም። ስፔሻሊ ኢኩዊቲ ኤጅ ላይ ምን የሆነ ማለት ነው፣ ኢኩዊቲ ኤጅ ላይ ኢንስታንት ፈንዲንግ የሚባለው ማለት ነው። ኢንስታንት ፈንዲንግ ማለት ቀጥታ ነው ዶላሩን መስራት የምትጀምሩት፣ ፈተና የላችሁም፣ ፌዝ የላችሁም። ይሄ ምን ማለት ነው ሊያደነጋግራችሁ ይችላል። ፈንድድ ማለት ትከፍሉና ትፈተናላችሁ፣ ብቁ ስትሆኑ ማለት ነው ይሰጣችኋል አካውንት ማለት ነው። ግን ይሄ አካውንት ሲሰጣችሁ ግን ሉዝ ማድረግ ያለባችሁ ብር አለ። በቀን ይሄን ያክል ሉዝ ታደርጋላችሁ። ከዛ በላይ ሉዝ ካረክ አካውንት ይዘጋል። ኢንጀነራል ደግሞ ይሄንን አካውንት ስትቀበል ከዚህ በላይ ማጣት የለብህም ተብለህ ትነገራለህ። ከዛ በላይ ኢንጀነራል ካጣህ ደግሞ አካውንት ይዘጋል ማለት ነው፣ ይወሰድብሃል። ይህ ማለት ነው። ቀጣይ ቪዲዮ ሰራላችኋለሁ። የዛሬው ትምህርታችን ይህን ይመስል ነበረ። በቻልኩት መጠን ዲፕ ገብቼ ለማስረዳት ሞክሬያለሁ። እዚህ ጋር ሀሳብ አስተያየት ካላችሁ፣ ማስተካከል ያለብኝ ነገር ካለ፣ ያልገባችሁ ነገር ካለ ከስር አስቀምጡልኝ፣ ወይ ደግሞ በሰፖርት ገብታችሁ ቪዲዮ አስቀምጡልኝ፣ ወይ ደግሞ ኦዲዮ አስቀምጡልኝ። እኔ ደግሞ መልስላችኋለሁ። ቀጣይ እንግዲህ በሳምንት 3 ነው የምለቅላችሁ። ቀጣይ ቪዲዮ ለቅላችኋለሁ ማለት ነው። መልካም ጊዜ ይሁንላችሁ። ቻው ቻው።